ሰኔ 30 እንግዲህ በሁሉም ሴክተር በግልም ሆነ በመንግስት ሴክተር ውስጥ ሁሉ ምን ይደረጋል? የበጀት መዝጊያ ይደረጋል ማለት ነው። ይሄ የበጀት መዝጊያ ደግሞ የበጀትና የሂሳብ ማጠቃለያ ተግባራቶች ይከናወናሉ። ከነዚህ ውስጥ አንዱ ምንድን ነው? የክምችቶች ቆጠራና ማረጋገጫ ይከናወናል ማለት ነው። ፊዚካል ኢንቬንተሪ ኤንድ ስቶክ ቴክ የምንለው ማለት ነው። ሌላኛው ደግሞ የባንክና የሂሳብ ማስታረቅ ይሆናል ማለት ነው። ባንክ ስቴትመንት ኤንድ አካውንቲንግ ሪኮንሲሊሽን የምንለው ማለት ነው። ሶስተኛው ደግሞ የማስተካከያ እና የዝግጅት ሂሳቦች መዝገብ ይባላል። ይሄ ማለት አኩሬስ ኤንድ አጀስቲንግ ጆርናሊስት ማለት ነው። ለምሳሌ ያልተከፈሉ ወጪዎች እንዲሁም ደግሞ የእርጅና ቅናሾች ለምሳሌ ዲፕሪሲዬሽን የምንለው እነዚህም በዛ ወቅት ይታያሉ ወይም ይነሳሉ ማለት ነው። ወደ አራተኛው ስንመጣ ደግሞ የታክስና የግብር ዝግጅት ማለት ነው። ታክስ ኮምፕላያንስ ኤንድ ፕሮቪዥንስ የምንለው ማለት ነው። ለምሳሌ ስሌቶች አሉ፣ መመደብ፣ የተለያዩ ማስታወቂያዎች በዛን ታይም ላይ ይታያሉ ማለት ነው። ወደ አምስተኛው ስንመጣ ደግሞ የመጨረሻው የፋይናንስ መግለጫዎች ዝግጅት የፕሪፓሬሽን ኦፍ ፋይናንሻል ስቴትመንት የምንለው ለምሳሌ ዋናዎች መግለጫዎች በዚህ ላይ ሂደቱ ማጠቃለያ ላይ የሚስተካከሉ የአመታዊ መግለጫዎች ይዘጋጃሉ። ለምሳሌ የትርፍና የኪሳራ መግለጫ፣ የሀብትና የዕዳ መግለጫ፣ የተለያዩ የገንዘብ ፍሰት መግለጫዎች በዚህን ታይም ላይ ይነሳሉ ማለት ነው። ስለዚህ ሰኔ 30 የበጀት መዝጊያ ላይ እነዚህ ኮር የሆኑ እንትኖች ይነሳሉ። ቴንክ ዩ